በቀን ምን ያህል ውሃ ትጠጣላችሁ? እንኳን ወደ ጤናና አመጋገብ ለተሻለ ህይወት ገጽ በደህና መጣችሁ። ለተሻለ ጤናና ህይወት ጉዟችንን ገጹን ፎሎ እና ሼር በማድረግ አብረን ጀምር። ሰውነታችን ከ60% በላይ ውሃ መሆኑን ያውቃሉ? በቂ ውሃ መጠጣት ለሰውነታችን የሚያስገኙትን ጥቅሞች ያውቃሉ? 10 ዋና ዋና ጥቅሞችን በዚህ ቪዲዮ ነግራችኋለሁ። የመጨረሻው ከምትገምቱት በላይ የላቀ ውጤትን ስለሚያስገኝ ቪዲዮውን እስከ መጨረሻ ይመልከቱ። 1. መርዛማ ንጥረ ነገሮችን ከሰውነታችን ያስወግዳል። ይህም ሰውነትን በማጽዳት ጥርት ያለ ለስላሳና ንጹህ ቆዳ እንዲኖረን ያደርጋል። 2. የሰውነት ፈሳሽ ሚዛንን በመጠበቅ የአንጎልን ተግባራት ያሻሽላል፣ እንዲሁም ኢንፌክሽን እንድንዋጋ ይረዳናል። 3. የምግብ ልመትን በማሻሻል አንጀታችን ለሰውነታችን ጠቃሚ የሆኑ ንጥረ ምግቦችን በቀላሉ እንዲመጥ ይረዳዋል። 5. የሰውነት ሙቀትን ለመቆጣጠር ይረዳል። በቂ ውሃ መጠጣት በሰውነታችን ውስጥ ከፍተኛ የላብ ክምችት እንዲፈጠር በማድረግ በሰውነታችን የሚገኙ መርዛማ ኬሚካሎችን በላብ መልኩ ያስወግዳል። 5. የደም ዝውውር ስርዓትን በማሻሻል ጉልበትና ትኩረትን እንዲሁም ኃይልን ይጨምራል። 6. የምግብ መፈጨትና የልመት ስርዓትን በማፋጠን ክብደትን ይቆጣጠራል። 7. በአፋችን ውስጥ የሚፈጠሩ ባክቴሪያዎችን እንዳይራቡ እድል በመፍጠር የአፍ ጠረንን ይከላከላል። 8. አዲስ የጡንቻና የደም ሴሎች እንዲመረቱ ይረዳል። 9. በቂ ውሃ መጠጣት የሆድ ድርቀትን የሚከላከል ሲሆን ለድርቀት ከተጋለጥንም የውሃ ፍጆታችንን በመጨመር ከህመሙ ለማገገም ይረዳል። 10. ዋናና ወሳኝ የሆነው በአሁኑ ጊዜ ብዙ የጤና ችግር እየሆነ የመጣውን የኩላሊት ጠጠር ለማስወገድ ይረዳል። የውሃ ፍጆታውን በመጨመር በኩላሊቱ የተፈጠረ ጠጠር ካለ በሽንት ቱቦዎች ውስጥ በማንቀሳቀስና እንዲወገድ ይረዳል። ስለዚህ በቀን ምን ያህል ውሃ መጠጣት አለብኝ ካሉ ጥናቶች እንደሚያሳዩት የሚያስፈልጋቸው የውሃ መጠን እንደ ጤናው ሁኔታ እና የሚኖሩበት አካባቢ ወይም ሌሎች ሁኔታዎች ቢወሰንም አንድ ሰው በአማካኝ 8 ብርጭቆ ወይም 2 ሊትር ውሃ በቀን መጠጣት ይኖርበታል። ይህ እንዳለ ውሃ ለመጠጣት ይቸገራል የምትሉ ከሆነ እነዚህን ዘዴዎች ይጠቀሙ። ንጹህ የውሃ ኮዳ ያዘጋጁ። ቢቻል 2 ሊትር የሚይዝ በንጹህ ውሃ ይሙሉና በሚንቀሳቀሱበት በማንኛውም ስፍራ፣ ስራ ቦታ፣ በመኪና ውስጥ፣ በኩሽና፣ በስፖርታዊ እንቅስቃሴ ማዘውተሪያ ስፍራ፣ ብቻ ፊት ለፊት በሚያዩበት ሁኔታ ኮዳውን ያስቀምጡ እና በትንሽ በትንሹ እያሉ ለዕለት የሚያስፈልጉትን መጠን ይውሰዱ። ሌላው ውሃን ወደው እንዲጠጡ የሚረዳዎትን የተፈጥሮ ጣዕም መጨመር ይችላሉ። እንደ ሎሚ፣ የናና ቅጠል ወይም የዝንጅብል ፍንካች፣ እንዲሁም ውሃ ያላቸውን አትክልትና ፍራፍሬዎችን እንደ ኩከምበር እና ሐብሐብ ያሉትን በማዘውተር የውሃ አጠቃቀም ፍጆታዎትን እንዲያሻሽሉ ይረዳዎታል። እነዚህ ሁሉ ለመተግበር እንዲረዳው ውሃ የመጠጫ ሰዓት ወይም ቋሚ ልምዶችን ያዳብሩ። ለምሳሌ ጠዋት ከእንቅልፍዎ እንደተነሱ ወይም በማንኛውም ስፍራ የመጠጥ ውሃ ኮዳውን ይዘው ይንቀሳቀሱ። ይህ ሁሉ ጥቅም ከላይ የዘረዘርነው ጥቅም ውሃ ጥማትን ማርካት ብቻ ሳይሆን ከላይ እንደዘረዘርነው ጤናውን በመጠበቅ ረገድ ወሳኝ ሚና የሚጫወት ጠቃሚ ንጥረ ነገር ስለሆነ ዘውትር ይህንን ይተግብሩ። ጤና